አንዳንድ ሰዎች አሉ ስክሪፕቸር መጽሐፍ ቅዱስን እንደ መጽሐፍ የሚያነቡ። የእግዚአብሔር መንግስት የኃይል መንግስት ነው። አዎ የእግዚአብሔር መንግስት የኃይል መንግስት ነው። የፈሪሳውያንን የሰዱቃዊ የፈላስፎች ሕግ አንከተልም። እኔ አልከተልም፣ ፎሎ አላረጋቸው። እኔ የሚከተላት ቤተክርስቲያን በኃይል የሚታመን ቤተክርስቲያን ናት። ስለዚህ የእግዚአብሔር መንግስት የኃይል መንግስት ነው። ኃይል በበዓለ 50 ቀን ብቻ የወረደ አይደለም። ስቲል ነው በእኛ ውስጥ ተቀምጦ የሚሰራ ነገር ነው። የእግዚአብሔር መንግስት የኃይል መንግስት ነው። ኃይል ካለ ደግሞ there is some effect, there is some result፣ ውጤት አለ። ስለዚህ የእግዚአብሔር መንግስት የኃይል መንግስት ነው። ከኔ የሚወጣ ኃይል አለ። የእግዚአብሔር መንግስት ደግሞ የኃይል መንግስት ነው። መንፈስ ቅዱስ በእኛ ውስጥ ሆኖ የሚሰራው ታላላቅ ተአምራቶች አሉ። ለዛ ነው የእግዚአብሔር መንግስት የኃይል መንግስት ያልኩት። አንዳንድ ሰዎች አሉ ስክሪፕቸር መጽሐፍ ቅዱስን እንደ መጽሐፍ የሚያነቡ፣ ኃይል እንደሌለ የሚያስቡ፣ የቤተ ክርስቲያን ሕግና ስርዓት የሚከተሉ። ስለዚህ እነዚያ ሰዎች የሚከተሉትን ሕግ እኔ አልከተልም። የፈሪሳውያንና የሰዱቃውያን የፈላስፎች ሕግ እኔ አልከተልም። የእግዚአብሔር መንግስት የኃይል መንግስት ነው። ኃይል ካለ ውጤት አለ። ስለዚህ ኃይል ሁሉም የሚሰራው ትልቅ ነገር ስላለ የእግዚአብሔር መንግስት የኃይል መንግስት ነው። ወዳችኋለሁ። ውጭ ሀገር መጀ ማገልገል ስላለብኝ ፕሌን መጥቷል። እግዚአብሔር ቀናቸውን ይባርክ። ወዳችኋለሁ።